ሰላም ጤና ይስጥልኝ ክቡራን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ክፍሌ ያለ የቦንጋ ግብርና ምርምር ማዕከል አዳዲስ የባቄላና የገብስ ዝርያዎችን ለማላመድ እየሰራ እንደሆነ ገለጸ ማዕከሉ በአካባቢው ያልተለመዱ የሰብል ዝርያዎችን በማላመድ የምግብ ዋስትና እንዲረጋገጥ የሚያስችሉ ተግባራትን እያከናወነ እንደሚገኝ ነው የገለጸው ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው አዳሙ ሸቱ ተጨማሪውን ያቀርበዋል ከምንመኘው የእድገት ደረጃ ላይ ለመድረስ በዘመናዊ ቴክኖሎጂ ታግዞ የግብርናን ስራ መከወን ጊዜ የሚሰጠው ተግባር እንዳይደለ ተገልጿል ይህ የተገለጸው ባዲዮ ወረዳ በውቃና ላርገጣ ቀበሌዎች ባርሶ አደሮች ማሳ ላይ የተሰራ የባቄላ ቅድመ ኤክስቴንሽን ማስተዋወቅና አሳታፊ የገብስ ዝርያ መረጣ የመስክ ምልከታ በተደረገበት ወቅት ነው በማዕከሉ የግብርና ቴክኖሎጂ ሽግግርና ኮሙኒኬሽን ምርምር ስራ ሂደት አስተባባሪ አቶ ማረኛ አለሙ በመስክ ምልከታ ወቅት እንደገለጹት ከዚህ ቀደም 10 የባቄላ ዝርያዎችን ማላመድ ስራ በመስራት ሶስቱን ማለትም ጎራ ሀጫሉና ገባልቸው የተባሉ ዝርያዎችን ማስተዋወቅ ስራ ተሰርቷል እነኚህ ዝርያዎች የምርት መጠናቸው በሽታን መከላከልና በፍጥነት የመድረስ አቅማቸው ከፍተኛነት የተረጋገጠ ነው ብለዋል በሙከራውም በወረዳው በውቃና ላርገጣ በ20 አርሶ አደሮች ማሳ ባቄላ የማልማት ስራ መከናወኑን ተናግረዋል በቀጣይ በሌሎች ሰፋፊ ማሳዎች ላይ እንደሚተገበርና በኩታ ገጠም እንዲለማ በማድረግ ምርትና ምርታማነትን ለማረጋገጥ እንደሚሰራ አመላክቷል አቶ አወል በሽር በማዕከሉ የሰብል ዝርያ ማሻሻያ ተመራማሪ ሲሆኑ የአካባቢውን ዝርያ ጨምሮ 10 የገብስ ዝርያዎችን በ11 አርሶ አደሮች ማሳ በማላመድ የተሻለውን አርሶ አደሩ እንዲገመግምና አስተያየት እንዲሰጥ የማድረግ ስራ እየተሰራ እንዳለ ገልጸዋል በመስክ ምልከታው ወቅት የተገኙት የማዕከሉ ዋና ዳይሬክተር አቶ አስራት አለማየሁ በበኩላቸው በሀገሪቱ የጥራጥሬ ምርት 14% መሆኑን ገልጸው ከዚህ ውስጥም የባቄላ ምርት 1.5%ውን ይይዛል ብለዋል በአብዛኛው ኢትዮጵያ ውስጥ ለምግብነት ከሚውሉ ሰብሎች ውስጥ ባቄላ አንዱ ነው ያሉት ዋና ዳይሬክተሩ ለአርሶ አደሮችም ዋነኛ የገቢ ምንጭ ነው ሲሉም ተናግረዋል ባቄላ ገብስና ሌሎች ጥራጥሬ ሰብሎች ባህላዊ አስተራረስ ዘዴን በመጠቀም እንደሚመረቱ ጠቅሰው አርሶ አደሮች በዘመናዊ መንገድ በማምረት ተጠቃሚ እንዲሆኑ ማዕከሉ ተግቶ እየሰራ መሆኑንም አረጋግጧል የዚሁ አንድ አካል በአርሶ አደሮች ማሳ የለማ ያለው የባቄላና የገብስ ቅድመ ኤክስቴንሽን ማስተዋወቅና አሳታፊ የገብስ ዝርያ ማሳያ ስለመሆኑም ጠቁመዋል ከአርሶ አደሮች መካከል አቶ እሸቱ እምሩና አቶ አገኘው አሰፋ በተመለከቱት ነገር መደሰታቸውን ገልጸው ከአካባቢው የአየር ሁኔታ ጋር ተስማሚ የሆነ የባቄላና የገብስ ሰብል ዝርያ እንዲመርጡ መደረጉ በውጤታማነታቸው ላይ ትልቅ ድርሻ እንዳለው ገልጸዋል በጉብኝቱ አርሶ አደሮች የአዲዮ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽፈት ቤት የስራ ኃላፊዎች ባለሙያዎች የማዕከሉ ተመራማሪዎች የግብርና ባለሙያዎችና ሌሎች ባለድርሻ አካላት ተሳትፈዋል የከፋ ዞን ከፍተኛ ፍርድ ቤት በዞኑ ገዋታና ጎባ ወረዳዎች በግድያ ወንጀል በተጠረጠሩ 3 ተከሳሾች ላይ ውሳኔ ማስተላለፉን የከፋ ዞን ፖሊስ መምሪያ አስታወቀም ተከሳሾቹ እስከ 13 ዓመት በሚደርስ ጽኑ እስራት እንዲቀጡ እንደተወሰነባቸውም ተገልጿል ከዞኑ ፖሊስ መምሪያ የህዝብ ግንኙነት ክፍል የተገኘው መረጃ ምህረተ አብርሃኑ ታቀርበዋለች ከጎባ ወረዳ ተከሳሽ አላዛር ሀሪቴ የተባለው ግንቦት 20 2015 ዓመተ ምህረት ዕለተ እሁድ ከጠዋቱ 2 ሰዓት ላይ ጎባ ወረዳ ወሸሮ ቀበሌ በተለምዶ ከፋበር እየተባለ የሚጠራው ቦታ ላይ ሟች አክሊሉ አምቦ እህል እየጠበቀ ባለበት ቦታ ላይ ተከሳሽ አላዛር ሀሪቲ በያዘው ጦር ሆዱ ላይ አንድ ጊዜ በመውጋት ህይወቱ እንዲያልፍ በማድረጉ የጎባ ወረዳ ፖሊስ ጽፈት ቤት ጉዳዩን በመርመራና በሰው ማስረጃ በማጣራት ለከፋ ዞን ከፍተኛ ፍርድ ቤት መረጃውን አስተላልፎ ጉዳዩ ሲመረመር ቆይቶ የከፋ ዞን ከፍተኛ ፍርድ ቤት ህዳር 18 2016 ዓ.ም በዋለው ችሎት ተከሳሽ አላዛር ሀሪቲ በ12 ዓመት እስራት እንዲቀጣ የተወሰነ መሆኑ ተገልጿል በሌላ በኩል ከከፋ ዞን ገዋታ ወረዳ አንደኛ ተከሳሽ ዳኛቸው አዴቶ አምቦ ሁለተኛ ተከሳሽ ታሪኩ አዴቶ አምቦ የተባሉት መጋቢት 26 2015 ዓ.ም ዕለተ ማክሰኞ ከምሽቱ 1 ሰዓት ላይ ገዋታ ወረዳ ካሻ ቀበሌ ያጋ መንደር እየተባለ የሚጠራው ቦታ ላይ ሟች አቶ ገነሜ ጋው የተባለው ያክስቱ ልጅ ሚዛን ያለችውን ጠርቶ በማስመጣት የአባታችንን መሬት አካፊ ብሏል በሚል ሰበብ ሟች መጠጥ ጠጥቶ የሚመጣበትን መንገድ ላይ በመጠበቅ አንደኛ ተከሳሽ በያዘው በትር የሟችን አንገት በቀኝ በኩል 2 ጊዜ በመውጋት ህይወቱ እንዲያልፍ በማድረጉ የዘንጋጅ ጤና ጣቢያ ላይ የአስክሬን ምርመራ ተደርጎ አስክሬኑ ከተቀበረ በኋላ የገዋታ ወረዳ ፖሊስ ጽፈት ቤት በሰው መግደል ወንጀል ክስ እንዲመሰረት አድርጎ ጉዳዩ በሰው ማስረጃ በማጣራት ወደ ከፋ ዞን ከፍተኛ ፍርድ ቤት መረጃውን አስተላልፎ የከፋ ዞን ከፍተኛ ፍርድ ቤት ጉዳዩን ሲመረምር ቆይቶ ህዳር 21 2016 ዓ.ም በዋለው ወንጀል ችሎት ሁለቱም ተከሳሾች ዳኛቸው አዴቶ አምቦና ተከሳሽ ታሪኩ አዴቶ አምቦ እያንዳንዳቸው በ13 ዓመት እስራት እንዲቀጡ ተወስኗል
የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ከክልል እስከ ወረዳ ያሉ አመራሮች ክልላዊና ወቅታዊ ጉዳዮች ላይ ያተኮረ ግምገማ መድረክ በቦንጋ ከተማ እየተካሄደ ነው። ዘገባው የክልሉ የመንግስት ኮሙኒኬሽን ጉዳዮች ቢሮ ነው። አማኑኤል ኃይሌ ተጨማሪውን ያቀርበዋል። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የግምገማ መድረኩ ወቅታዊና ክልላዊ የፖለቲካ አዝማሚያዎችን በመዳሰስና በመገምገም በየደረጃው የምናከናውናቸው ተግባራት ላይ የፖለቲካ አስተሳሰብና የተግባር አንድነት በጋራ ለመፍጠር ታልሞ መዘጋጀቱን ገልጸዋል። ርዕሰ መስተዳድሩ የመንግስትና የፓርቲ ተልዕኮችን ህዝቡ በሚፈልገው ልክ ምላሽ ለመስጠት በክልሉ እስከ ታችኛው መዋቅር ድረስ በአመራሮች ዘንድ ያስተሳሰብ አመለካከት እንዲሁም በተግባር አፈጻጸም ላይ የሚታዩ ጉድለቶችን በየጊዜው በመገምገም እና በማጥራት እንዲሁም በማረም ችግሮችን መፍታት እንደሚያስፈልግ ተናግረዋል። በክልሉ የተጀመረው ክልላዊ ወቅታዊ ጉዳዮች ላይ ያተኮረ ግምገማና የማጥራት መድረክ እስከ ታችኛው መዋቅር ድረስ እንደሚቀጥልም ተናግረዋል። የክልሉ መንግስት ዋና ተጠሪ አቶ ጸጋዬ ማሞ የብልጽግና ፓርቲ ሴትን ራዕይ እንዲሁም ተልዕኮን በአግባቡ መፈጸምና መተግበር የሚችል አመራር ለመገንባት ክልሉ ከተቋቋመ ጊዜ አንስቶ ስራዎች እየተሰሩ እንደሚገኙ ተናግረው አመራሩ አሁንም የሚታይበትን የአመለካከት ችግር በፍጥነት ማስተካከል ይገባዋል ብለዋል። የተለያዩ የአቅም ግንባታ ስልጠናዎች የተሰጡ ቢሆንም አሁንም የሚታዩ ግድፈቶችን አንጥሮ ለማውጣት መድረኩ መዘጋጀቱንም አክለዋል። የብሔራዊነት ትርክትን ታሳቢ ያደረገ የአመራር ኃይል አስተላለፍና በፓርቲ መሪዎችና ሴቶች ላይ የአመራሩ አመለካከትና ተግባር አፈጻጸም እንደሚገመገም አቶ ጸጋዬ ተናግረዋል። በግምገማ መድረኩ የክልል፣ የዞን፣ የወረዳና የከተማ አስተዳደር አመራሮች ብሔራዊነትን ማዕከል ያደረገ ገዢ ሀገራዊ ትርክት ለመገንባት እየተደረጉ ያሉ ጥረቶችን በጽናት ለማስቀጠል እንደሚሰሩ በቦንጋ የስልጠና ማዕከል ስልጠና የወሰዱ አመራሮች ገለጹ። በማዕከሉ ከዕዳ ወደ ምንዳ በሚል መሪ ሐሳብ ለ12 ተከታታይ ቀናት ሲሰጥ የነበረው አራተኛው ዙር የመንግስት አመራሮች አቅም ግንባታ የስልጠና መድረክ ተጠናቋል። ተጨማሪ አለን። በስልጠናው ማጠቃለያ መርሃ ግብር ላይ መልእክት ያስተላለፉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመንግስት ዋና ተጠሪ አቶ ጸጋዬ ማሞ ስልጠናው በአመራሩ ዘንድ የጋራ አመለካከትና አስተሳሰብ ለመያዝ የሚያስችልና ለቀጣይ ተልዕኮ ራሱን የሚያዘጋጅበት መሆኑን ገልጸዋል። ስልጠናው በከፍተኛ ስኬት ግቦቹን አሳክቶ መጠናቀቁን በማስመልከት ተሳትፎ የነበራቸውን የተለያዩ ኮሚቴዎችንና ባለድርሻ አካላትን አቶ ጸጋዬ አመስግነዋል። የስልጠና ተሳታፊዎች በሰጡት አስተያየት ህብረ ብሔራዊ አንድነትን ማዕከሉ ያደረገውን የብሔራዊነት ትርክት ለማጽናት አመራሩ የጠራ አመለካከትና የጸና አቋም እንዲኖረው የሚያስችል አቅም የፈጠረ ስልጠና መውሰዱን ገልጸዋል። አመራሮቹ ከስልጠናው ያገኙትን ዕውቀት በቀጣይ የተለያዩ ህዝቦችን ሊያገናኙ በጋራ እንዲሰሩ ሊያደርጉ የሚችሉና የጋራ ትርክት የሚፈጥሩ የህዝብ ለህዝብ የውይይት መድረኮችን በመፍጠር በትኩረት እንደሚሰሩ ጠቅሰዋል። እንደ ሀገር የገጠመንን የኑሮ ውድነት ለመፍታት ቆርጠን መነሳት አለብን ያሉት አመራሮቹ ችግሩ ከባድና ለአፍታም መዘንጋት የሌለበት እንደሆነ ገልጸዋል። ችግሩን ለመፍታት የራሳችንን አቅም አስተባብረንና አቀናጅተን በመረባረብ በአጭር ጊዜ የኑሮ ውድነትን ለማቅለል ከወዲሁ ቆርጠን ተነስተናል ሲሉ ገልጸዋል። ዘላቂነት ያለው ልማት የሚመጣው በህዝቦች አንድነትና በጠለቀ የህዝብ ለህዝብ ግንኙነት ትስስር መሆኑን ተናግረው ዘላቂ ሰላም ለልማታችንና ለዲሞክራሲ ስርዓት ግንባታችን እንዲሁም ለህግ የበላይነት መስፈን ትልቅ ሚና ይጫወታል ብለዋል። ሰላም ለዘመናት አባቶቻችን ያቆሙልንና ያቆዩልን የጋራ እሴታችን ነው የሚለው መርህ ይዘን በጋራ ሰላማችንና ዘለቄታ ያለው ጸጥታን ለማስፈን እጅ ለእጅ ተያይዞ መቆም እንደሚገባም አሳስበዋል። ህዝቦችን ሊያስተሳስሩ የሚችሉ የልማት ፕሮጀክቶችን በጋራ መከወን ያስፈልጋል ያሉት የስልጠናው ተሳታፊዎች የሌሎችን ችግሮች በመረዳትና እንደ ራስ ችግር በመቁጠር በኢትዮጵያ ማዕቀፍ ችግሮችን መፍታት መቻል አለብን ነው ያሉት። እንደ ሀገር ሰው ተኮር ተግባራት በስፋት እየተከናወነ የሚገኝ ሲሆን ይህንን በጎ እሳቤ የሆነውን እርስ በእርስ የመረዳዳት ባህልን በማዳበር ህብረ ብሔራዊ አንድነትን ማሳየት አለብን ብለዋል። በዚህም ሰልጣኞቹ ለበጎ አድራጎት ተግባር የሚውል 452820 ብር ድጋፍ ያደረጉ ሲሆን በደም እጦት ሰው መሞት የለበትም የሚለው መርህ በመከተል የደም ልገሳ መርሃ ግብርም አካሂደዋል። ህብረ ብሔራዊ አንድነትን የህዝቦችን የጋራ ታሪክና የጋራ ነጋችንን የሚያንጸባርቁ ስልጠና መውሰዳቸውን የገለጹ ሲሆን አንድነትን የሚያጠናክሩ አፍራሽ ትርክቶችን የሚዋጋ ትውልድ መፍጠር መቻል አለብን ብለዋል። አፍራሽ ትርክቶች እየፈጠሩ ያለውን ተጽዕኖ አመራሩ በቁርጠኝነት መከላከል እንዳለበት የገለጹት አመራሮቹ በህብረ ብሔራዊ አንድነትና በወንድማማችነት ወይም እህትማማችነት ሀገርን የሚያጸናው የብሔራዊ ትርክት ጎልቶ እንዲወጣ ከስልጠናው በቂ ዕውቀት ማግኘታቸውን አስረድተዋል።
ስልጠናው እስከዛሬ ከሚሰጠው ስልጠና የተለየ በመሆኑ አንዱ የሌላውን የኢትዮጵያ አካባቢና ማህበረሰብ የማወቅ ዕድል የፈጠረ ሲሆን እንደ ሀገር የተጀመረውን የብልጽግና ጉዞ ለማሳለጥ የሚያስችል አቅምና ልምድ የተገኘበት መሆኑን ገልጸዋል። አመራሩ የተገኙ ስኬቶችን በአግባቡ በመገንዘብና ፈተናዎችን በቁርጠኝነት በማለፍ ተጨማሪ ስኬቶች ለማስመዝገብ በቁርጠኝነት መስራት ይጠበቅበታል ብለዋል። ሚዲያ ህብረ ብሔራዊ አንድነትን የሚያጸኑ ህዝብን የሚያስተዋውቁና የሚያቀራርቡ እንዲሁም የኢትዮጵያን በጎ ገጽታ የሚያጎሉ ተግባራት ላይ በአጽንኦት መስራት እንዳለበትም አመራሮቹ አስገንዝበዋል። በሁሉም የልማት መስኮች በትጋት በመስራት የሀገሪቱን ሁሉን አቀፍ ልማት ማሳደግ ይገባል ሲሉም አሳስበዋል። ኢትዮጵያን ወደ ተሻለ ብልጽግና ምዕራፍ ለማሻገር የተጀመሩ ስራዎች ተጠናክረው እንዲቀጥሉ መድረኩ መግባባት ላይ የተደረሰበት እንደሆነም ተናግረዋል። የቦንጋ ስልጠና ማዕከል የፌዴራል አስተባባሪ የሆኑት አቶ አረጋ አሸቱ በንድፈ ሐሳብ አመራሮች የወሰዱትን ስልጠና ወደ ተጨባጭ ተግባር በማሸጋገር ሂደት ታላቅ ሀገራዊ አደራ መወጣት እንዳለባቸው ማሳሰባቸውን የክልሉ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ዘግቧል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓልን ምክንያት በማድረግ የብዝሃነት ቀን የኢትዮጵያውያንን ህብረ ብሔራዊ አንድነት በሚያንጸባርቁ ዝግጅቶች በጅግጅጋ ከተማ በድምቀት ተከበረ። በዝግጅቱ ላይ ከተለያዩ የኢትዮጵያ ክልሎች የመጡ የባህል ቡድኖች ባህላዊ ትርኢቶቻቸውን አቅርበዋል። 18ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል ብዝሃነትና እኩልነት ለሀገራዊ አንድነት በሚል መሪ ሐሳብ በጅግጅጋ በድምቀት መከበሩን ቀጥሏል። በብዝሃነት ቀን ስነ ስርዓት ላይም የኢትዮጵያውያንን ህብረ ብሔራዊ አንድነት የሚያንጸባርቁ የባህል የልምድ ልውውጥ ዝግጅቶች እየቀረቡ መሆናቸውን ኢዜአ ዘግቧል። የብሔር ብሔረሰቦችና ህዝቦች በዓል ላይ የብዝሃነትን ቀን ምክንያት በማድረግ ህዳር 26 የብዝሃነት ቀን በሚል መሪ ቃል የባህል አውደ ርዕይ ተከፍቷል። የሸዋል ኢድ በዓል አከባበር በተባበሩት መንግስታት የትምህርት የሳይንስና ባህል ተቋም ዩኔስኮ በማይዳሰስ ቅርስነት ተመዘገበ። የሸዋል ኢድ በዓል ሀገራችን በማይዳሰስ ቅርስነት በዩኔስኮ ያስመዘገበችው 5ኛው ቅርስ ሆኖ ተመዝግቧል። ኢትዮጵያ ካሏት ደማቅ ማህበራዊ እሴቶች ውስጥ አንዱ የሸዋል ኢድ በዓል አከባበር የዓለም ቅርስ ሆኖ መመዝገቡ የቱሪስት ፍሰቱ እንዲጨምር ከማድረጉም ባለፈ የሀገር መልካም ገጽታ በመገንባት ረገድ ፋይዳው የላቀ መሆኑን የሐረሪ ክልል ኮሙኒኬሽን መረጃ አመላክቷል። የሸዋል ኢድ በዓለም ቅርስነት መመዝገቡ የክልሉን የቱሪዝም ማዕከልነት የሚያሳድገው ከመሆኑ በተጨማሪ የህዝብን ተጠቃሚነት ከማሳደግ አንጻር ጉልህ አስተዋጽኦ እንደሚኖረውም ተጠቁሟል። ወደ ውጭ ዜናዎች አልፈናል። እስራኤል ጦርነቱ ከተጀመረ ወዲህ ከባድ የተባለ ውጊያ ማካሄዷን ገለጸች። በደቡባዊ ጋዛ ያለችውን ትልቋን ከተማ የደበደበችው እስራኤል ሐማስን ለማጥፋት በጋዛ የእግረኛ ጦር ዘመቻ ከጀመረች ወዲህ ከባድ ውጊያ ማድረጓን ሮይተርስ ዘግቧል። ተጨማሪ አለን። የእስራኤል ዋነኛ አጋር የሆነችው አሜሪካ እስራኤል የንጹሃን ፍልስጤማውያንን ጉዳት እንድትቀንስ ጫና በማሳደር ላይ ነች። በጦር ጀት የታገዙት የእስራኤል ወታደሮች ህዳር 25 በደቡባዊ ጋዛ የምትገኘውን ካን ዩኒስ መክበብ ችለዋል። የሐማስ አልቃሳም ብርጌድ ተዋጊዎቹ ከእስራኤል ጋር ከባድ ውጊያ እያካሄዱ ነው ተብሏል። የእስራኤል ጦር የደቡብ ኮማንድ አዛዥ ጀነራል ዮራን ፍንቅልማን ባወጡት መግለጫ የእግረኛ ጦርነት ከተጀመረ ወዲህ ከባድ ውጊያ ላይ ነን ሲሉ ተናግረዋል። ይህ ውጊያ በኳታር አደራዳሪነት ተደርሶ የነበረው ጦርነት ጋብ የማድረግ ስምምነት ከተጣሰ በኋላም እጅግ ከባድ የሚባል ነው። የእስራኤል ወታደሮች በሰሜን ጋዛ ትልቁ የጃባሊያ የስደተኞች ካምፕና ከጋዛ ከተማ ቀጥሎ ባለው የሐማስ ይዞታ ላይ ውጊያ እያካሄዱ ናቸው። በውጊያው አልቃሳም ብርጌድ 8 የእስራኤል ወታደሮች መግደሉንና 24 ወታደራዊ ተሽከርካሪዎችን ማውደሙን ገልጿል። የእስራኤል ጦር ግን በትናንትና ውጊያ የተገደሉት 2 ወታደሮች መሆናቸውን በድረገጹ ዘርዝሯል። ጦርነት ከተጀመረ ወዲህ በአጠቃላይ የሞቱት የእስራኤል ወታደሮች ቁጥር 83 ደርሷል። እስራኤል እየወሰደች ባለው የአየርና የመሬት ጥቃት 16000 ገደማ ፍልስጤማውያን መገደላቸውን የጋዛ የጤና ባለስልጣናት ገልጸዋል። በሌላኛው የውጭ ዜና የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በድጋሚ ፕሬዝዳንት ሆነው የሚመረጡ ከሆነ ከአንድ ቀን በስተቀር አምባገነን እንደማይሆኑ ተናገሩ። ዶናልድ ትራምፕ ይህንን ያሉት ዲሞክራቶችና የተወሰኑ ሪፐብሊካኖች የ24ቱን ምርጫ ትራምፕ የሚያሸንፉ ከሆነ አሜሪካ በአምባገነን ጥላ ስር ትወድቃለች የሚል ማስጠንቀቂያ ማሰማታቸውን ተከትሎ ነው። ፍጹም ተሾመ የአልአይንን ዘገባ ያቀርበዋል። The president to abuse power, to break the law,
to use the government to go after people? You mean like they're using right now? So, in the history of our country, what's happened to us, again, has never happened before. በቴሌቪዥን በተላለፈ የአዳራሽ ፕሮግራም ላይ በድጋሚ ቢመረጡ ተቀናቃኞቻቸውን ይበቀሉ እንደሆነ የተጠየቁት ትራምፕ አልበቀልም ብለዋል። ትራምፕ ስልጣን ከያዙ በኋላ አምባገነን ይሆኑ እንደሆነ ለቀረበላቸው ጥያቄ አይ ከአንድ ቀን በስተቀር አልሆንም ሲሉ ምላሽ ሰጥተዋል። Except for day one. Except what? He's going crazy. Except for day one. Meaning? I want to close the border and I want to drill. ትራምፕ አንድ ቀን ያሉት ፕሬዝዳንታዊ ስልጣናቸውን ተጠቅመው ከሜክሲኮ ጋር የሚያገናኘውን የደቡብ ድንበር እንደሚዘጉ ለማመላከት ነው። በድጋሚ መመረጥ የሚፈልጉት ትራምፕ የፖለቲካ ተቀናቃኞቻቸውን እንደሚበቀሉ ሲገልጹም ቆይተዋል። ትራምፕ በዚህ ዓመት ባደረጓቸው የምርጫ ቅስቀሳዎች ላይ ፕሬዝዳንት ጆ ባይደን በርካታ ክስ ያቀረቡባቸው አቃቤ ሕጎችና የፍትህ ዲፓርትመንት ሊበቀሏቸው ከሚችሏቸው አካባቢ ውስጥ መሆናቸውንም ተናግረዋል። ከፈረንጆቹ 2017 እስከ 2021 ድረስ የአሜሪካ ፕሬዝዳንት ሆነው ያገለገሉት ትራምፕ በባይደን መሸነፋቸውን አልተቀበሉም። በዚህ ምክንያት ትራምፕ ምርጫው እንደተጭበረበረ በመግለጽ በ2021 በካፒቶል ሂል ተቃውሞ እንዲቀሰቀስ አድርገዋል ተብለው ይከሰሳሉ። ትራምፕ የአሜሪካን ዲሞክራሲና ብሔራዊ ሚስጥርን አደጋ ላይ በመጣል ተከሰው ፍርድ ቤትም እየተመላለሱ ነው። በመጨረሻም ስፖርት ኢትዮጵያ በውሃ ዋና ስፖርት ውድድር በታሪክ ለመጀመሪያ ጊዜ 2 የወርቅ ሜዳሊያዎችን አገኘች። የኢትዮጵያ ውሃ ዋና ስፖርት ብሔራዊ ቡድን በሩዋንዳ ኪጋሊ በተካሄደው 8ኛው የዞን 3 አፍሪካ ውሃ ዋና ሻምፒዮና በማስተርስ ዋና ውድድር በታሪክ ለመጀመሪያ ጊዜ 2 የወርቅ ሜዳሊያ አስመዝግቧል። የዘገበው ፋና ብሮድካስቲንግ ኮርፖሬት ነው። ክቡራን ተመልካቾች ለሰዓቱ ከከፋ ቴሌቪዥን የያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ቀሪ የጣቢያችን መሰናዶዎች ይቀጥላሉ። ክፍለ ዓለሙ ዜናዎቹን እየመራው ቆየው። በእኔ በኩል ጤና ይስጥልኝ።